በ1986 ዓመተ ምህረት አጋማሽ ተቋቁሟል። እንደ ዞኑ ኮሚኒኬሽን ጉዳዮች መምሪያ መረጃ 2 የከተማ መስተዳደሮችና 5 የገጠር ወረዳዎችም አሉት። የዞኑ ዋና ከተማ ከሚሴ አብዛኛው የዞኑ ህብረተሰብ አርሶ አደር ነው። በ2001 ዓመተ ምህረት በተደረገው የህዝብ ቆጠራ 599640 ህዝብ ይኖርበታል። በብዛት የኦሮምኛ ቋንቋ ተናጋሪዎች ሲሆኑ የአማራ፣ አፋርና አርጎባ ተወላጆችም ይኖሩበታል። የሥራ ቋንቋቸው ኦሮምኛ ነው። ስለ ኦሮሞ ብሔረሰብ ዞን አንዳንድ መረጃዎችን ማስቀደማችን የዛሬው ዝግጅታችን እዛው አካባቢ ስለሚያተኩር ነው። ባህል የአንድ አካባቢ ህዝብ የማንነት መገለጫ ነው። የኦሮሞ ብሔረሰብ ዞን ነዋሪዎችም ራሳቸውን የሚገልጹበት የራሳቸው ባህል አላቸው። አለባበሳቸውና አጋጋጣቸውን በዚህ ዝግጅታችን እንቃኛለን። ይሄ ከራሴ ያለው ድሪ ነው የሚባለው በኦሮምኛ ነው። ይሄ ደግሞ ከዚህ ከላይ በኩል ያለው ጥጥቆ ይባላል። አላባሽ ናቸው። አንድ ጋር የሚለበሱ የባህል አልባሳት ወይንም የባህል ጌጦች ናቸው እነዚህ። አንድ ሴት ልጃገረድ ከ14 አመት በኋላ ይሄን ትለብሳለች እስከምታገባ ድረስ። ካገባችን በኋላ እስከ 2-3 አመት ድረስ ወይንም ደግሞ እስከምትወልድ ድረስ የመጠቀም ትችላለች። እና ይሄ የባህል አልባሳት ነው። ይሄን ይመስላል። ለማንድ ከወለደች በኋላ ይሄን አትለብስም። በቃ በሻሽ ትጣቃለላለች፣ ትጠመጠማለች። ሹሩባ ሰርታ እንደ ጥቁር ሻሽ ነው እንጂ የምትለብሰው አትጠቀምም። እስከምትወልድ ግን ሙሽራ ሆና መልበስ ትችላለች። ከምንድን ነው የሚሰራው? ይሄ ከብር ይሰራል፣ ከነሐስም ይሰራል። እንደ ቤታቸው ነው ያለው። ሰው ከብር ማሰርቶ መልበስ ይችላል። የሌለው ደግሞ ከነሐስ አሰርቶ ይለበሳል። ለዚህ ነው። ቤተሰብ ናቸው የሚገዙት ወይስ ጮኛ ነው? ጮኛ ነው የሚገዛው። ነጃይ ማለት 6 የሆነ የሚንጠለጠሉባት ነገሮች አሏት። እነዚህ ማለት ነው። ከነዚህ የተነሳ ጃሂ ትባላለች በኦሮሞኛ፣ ወይንም ደግሞ እንጭልጭል ትባላለች። እንደዚህ ሲሄዱ ምናምን ጭልጭል ስለምትል መሰለኝ እንደዚህ ብለዋት ነው ያገኘኋት። እኔ አላልኳትም። ከብርም ፕላስቷም እንደዛው ከብርም ከነሐስም ነው የምትሰራው። 3 እንጥልጥል ያላት አለች። አንድ ልጃገረድ ከመታጨቷ በፊት ጆሮዋ ተበስቶ ወዲያው እሱ ነው የሚደረግላት። ባለ 3ቷ ማለት ነው። ካደገችና ከእድሜዋ ከፍ ብሎ 13 እና ከዛ በላይ ከሆነች በኋላ ይሄን ነው የምትለብሰው። አንድ ሰው መጠየቅ ከጀመረ እንግዲህ ባል ተመርጦ ነው የሚሰጠው። እንደዚህ አይሰጥም። እኛ በጎሳ በተለያዩ ነገር ታይቶ ነው የምንሰጠው። በቤተሰብ አኳያ ይመጥናል አይመጥናትም፣ መልኩ፣ ጸባዩም፣ ባህሪ ሁሉ ነገሩ ከጎሳ ጭምር ከተመጣጠኑ እስከሚታይ ድረስ 3 ወር ለፍታ ትቆያለች። ያ ከተረጋገጠ በኋላ አንድ ሰው መጠየቅ ከጀመረ በኋላ ባያጫትም ራሱ ይሄን ቢያለፍታት ችግር የለውም። ይሄን ትለብሳለች። ባለ 6ቱም ማለት ነው ቤተሰብ። ከዛ በኋላ እሱም ሲያጭ አዲስ እንደ አዲስ ያመጣል፣ ትለብሳለች እሱ ነገር። እነዚህ ምንድን ናቸው? እነዚህ የሚታዩ 3ቶቹ በኦሮምኛ ሀልኮ ይባላሉ። ሀልኮ ማለት በአማርኛ ብር ወይንም ብረብስ ማለት ነው። ይሄን ብረብስ የሚያደርጉት ልክ አሁንም እንዳልኩት ልጃገረዶች ናቸው። አንድ ሴት ልጅ ሳትታጭ ወይንም በዝቅተኛ እድሜ ላይ ያለች አንዷን ታረጋለች። አንዷን እያረገች እያለች ጮኛ የላትም። ካደገች በኋላ ትልቅ ናትና ከልጆች ጋር እንደዚህ ጨዋታ መሄድ መምጣት ስትላክ ምናምን ስትጀምር እሷ ቴንሽን ነገር ይፈልጋል ስለሚባል 2 ይደረግላታል። እንዲሁ ከልጆቿ ነገር እንዳይሰማት ለሞራሏ ማለት ነው። ከዛ በኋላ ከታጨች በኋላ ደግሞ 3 ይሆናሉ። እኔ አሁን ስለታጨው ነው 3 የለበስኩት እንጂ ሳድግ 1 ነበር ለብሽ ያደግኩት። ከዛ 2 ሆነልኝ። አሁን ስታጭ 3 ሆነ እና 3 የሚለብሱት ጮኛ ያላቸው ልጃገረዶች ናቸው። 3 ብረብስ ታደርግና ሌላ ቀለበት አለች። እሷን የምታረግ ሴት የታጨች ናት። ስለዚህ 3 ብረብስ ካደረገች ማንንም ጎረምሳ እሷ ጋር አይደርስም። ይሄ ከብር ነው የሚሰራው። ሁሉም ሰው ብር ነው የሚያስረው። ይሄኛው በጣም ትልልቁ ሰፋፊው ነገር ይሄ በጣም ትልልቁ ጎሃ ይባላል ስሙ። ይሄንን ጎሃ የሚለብሱ ልጃገረዶችም ሆነ ካገቡ በኋላ መልበስ ይቻላል። እሱን ደግሞ ጀግና የሆነ ሰው ገዳይ ማለት ነው። ጀግና ብለን ገዳይ ስንል ሰውን የሚገል ሰው ሳይሆን በእኛ ሀገር ባህል ጀግና የሚባለው ሰው ገሎ ሲመጣ ነው። የሚገለው ሰው ሳይሆን ትልልቅ የእንስሳዎችን አንበሳ፣ ነብር የተለያዩ እንስሳዎችን ገሎ ሲመጣ በቃ የሱ አባል ጀግና ነው ይባልና ይታወቃል፣ ይታወጅለታል፣ አገር ህዝብ ያቅለታል። ከዛ በኋላ ይሄን ነገር ያለብሳታል። ይሄ መለያ ነው። በቃ ይሄንን ለብሳ የምትሄድ ሴት የጀግና ባለቤት የባላባት ሚስት ምናምን መሆኗ ነው የሚታወቀው በሀገራችን ባህል። ስለዚህ አሁን ሚስኳ ባላባት ስለታጨች ነው ወይስ ጀግና ስለሆነ ጮኛዋ አይለበሰችው? ጮኛዋ ጀግናው ነው ባላባት። ይሄ ነገር ከብር ነው የሚሰራው።
ከብር የሚያሰሩ ሰዎች አሉ እንዲሁም ደግሞ ከነሐስ ማለት ነው ያገራችን ባህል በጣም ደስ የሚልና የሚያምር ባህል ነው ከምን አኳያ ያለው ሰው ከብር አሰርቶ መልበስ ይችላል እነዚህ ምናልባት ትርጉም ካላቸው እነሱን ትገልጽልኛለሽ ትርጉም አላቸው እንደዚህ እንዲሁ አምረው እንደሚታየው የሚያምር ትርጉም አላቸው ይሄም የሚያምር ትርጉም ወለዱ ክበሩ ወልዶ ለመሳም ያብቃችሁ እንደማለት ነው በቃ ወደፊት ተስፋ ማለት ነው ራእይን ያመለክታል ይሄንን ጌጥ ወላጅ አይደለም የሚገዛው ጮኛ ነው የሚገዛው ያውም ጮኛው የተለየ ነገር ካለው የሆነ የተለየ እንደመፈክር አድርጎ የሚይዘው ነገር ካለው ልዩ ስም በህብረተሰብ ውስጥ የሚሰጠው አይነት ሰው ከሆነ ነው የሚያመጣው ስም ዝም ብሎ አምጥቶ አይለብስም ይጠየቃል ለምንድን ነው የለበሰችው እንዴት ናት እቺ ልጅ ከየት ተነሳች የት እየደረሰች ነው ስለሚባል ህብረተሰቡ ጀነራል ነገር ስለሚጠየቅ ዝም ብሎ ሊያደርግላት አይችልም ስለዚህ አሁን በኦሮሞ ብሔረሰብ ዞን ውስጥ አንድ ልጃገረድ ይሄንን ነገር ለብሳ ብትታይ ትጠየቃለች ማለት ነው በትልልቅ አባቶች ወይስ እንዴት ነው ጀነራሊ እሷ ትጠየቃለች ሳይሆን ህብረተሰቡ የሆነ ነገር ማወቅ መቻል አለበት እኔ አሁን ይሄ አካባቢ ዞኗ አንድ የኦሮሞ ብሔረሰብ ልዩ ዞን እንደመሆኑ መጠን የተለያዩ ወረዳዎች አሉ አርጡማ ፉርሲ አለ ዳዋ ጨፋ አለ ጅሌጡም ቡጋ አለ ባቲ ወረዳ አለ ደውሄራ ወረዳ አለ የነዚህ ወረዳ ሴት ልጃገረድ ልጅ የባህላቸው አልባሳት ይለያያል የአርጡማ ፉርሲ የባህል አልባሳት ምን እንደሆነ ስለሚታወቅ እንዴት በመመልኩ መልበስ እንዳለበት ይታወቃል እኔ ለብሼ በመጣ አሁን የዞኑ ሰው ላይጠይቀኝ ይችላል ምክንያቱም እዛ ያሉት ካላወቁ ስለማይለቁኝ ማለት ነው ያገር ሽማግሌዎች አሉ ያገር አባቶች አሉ ዝም ብሎ አይለቁም ልጃገረድ ይሄን ለብሳ ከወጣች ስለንተ ስለሚል አያዝለቁም የሆነ ነገር ሚስጥር እነሱ ሊያውቁ ይችላሉ ያንን ነገር አውቀው ስለሚለቋት ከቤትም ሆነ አገር ሽማግሌዎች እዚህ ሊጠይቁኝ አይችሉም ምክንያቱም ከዛ ካልተፈቀደ ስለማይለቀቅ ይታወቃል ጀነራል እንዲሁ ማለት ነው በዞናችን ያሉ ያው ያልተበረዙ ምርጥ ባህሎች አሉን እንደ ኦሮሞ ብሔረሰብ ዞን እነዚህም ባህሎች እንዳላስጠብቆ ለመጪው ትውልድ ለማስተላለፍ በእኛ በኩል እያደረግነው ያለው ነገር ምንድነው አንደኛ በሚዲያ ባህሎችን በደንብ ህብረተሰቡ እንዲያውቃቸው ማድረግ ነው ሁለተኛ የተለያዩ ባህሎች ይከበራሉ በዞናችን እነዛ ባህሎች ሲከበሩ አንደኛ የባህል ምግቦቻችንን አለባበሶቻችንን በተለይ ደግሞ ሴቶች ለመዋቢያነት የሚጠቀሙባቸው የተለያዩ ነገሮች አሉ እነሱን በመጠቀም ሁሉም እንዲያውቃቸውና ለካይኔ ባህል ይሄ ነው እዚሁም ያለው ራሱ ለካይኔ ባህል ይሄ ነው የሚለው ነገር ተረድቶት የበለጠ እነዛን ባህሎች ጠቃሚ ባህሎችን በደንብ ይዟቸው ለትውልድ እንዲያስተላልፍ የማድረግ ስራ እየሰራን ያለነው ይሄ ቶርቢ ይባላል በኦሮሞኛ እንደ ሌሎች አልባሳት እንደነገርኩሽ ይሄንንም ስትታጭ ይሄ ይመጣላታል ከጮኛዋ ቤተሰቦች ያመጡላታል ይሄ ነገር ተታጠቃለች ይሄን ነገር ከታጠቀች አንድ ሴት ልጃገረድ አትንኩኝ አትጠጉኝ ማለት ነው በቃ ማንንም ሰው ሊጠይቃት ሊመኛት አይፈልግም ማለት ነው ይሄ ምልክት ካለ በቃ ማንኛውም ሰው እንዳይጠይቀኝ እንዳይጠጋኝ እንዳይመኘኝ ብላለች ማለት ነው ስለዚህ ይሄን ይመስላል ቶርቢ የተባለበት ምክንያት ደግሞ ልዩ ልዩ ጌጦች አሉት ላይ 7 የሆኑ የሚታዩ ጉባጉባ አሉት ከነዚህ ነገር የተነሳ ቶርቢ ተብሎ የተሰየመ ይመስለኛል ይሄን ይመስላል የሚሰራውም ከቆዳ ነው ጮኛው በራሱ ጊዜ እሱን አሰርቶ ይዞ መምጣት ይችላል ላንቺ መስጠት ይችላል አይችልም ይጠየቃልኝ ቤት ከየት አመጣሽ ለምን ለበስሽ እንዴት ስለምባል እንፈራለን አለብስም ለቤተሰብ ይሰጥና ቤተሰቦቼ ተቀብለውት እናቴ ታለብሰኛለች ወይንም ደግሞ የአባቴ እህት አክስቴ ማለት ነው ታለብሰኛለች ከዛ በኋላ ለራሴ መልበስ ይችላል እንጂ አምጥተው ራሱ ቤት ቁጭ ቢያደርጉት እኔ አንስቼ መልበስ መብት የለኝም በባህሉ የተከለከለ ነው እሺ ይሄ ነገር ከተለበሰ በኋላ አትንኩኝ አትምጡብኝ ምናምን አይነት ነገር አለው ብለሻል ማስጠንቀቂያ ነው ስለዚህ ይሄንን ለብሳችሁ የትም ቦታ ብትሄዱ የናንተ መብት እስከምን ይጠበቃል በባህላችን አንድ ሴት ልጃገረድ ከታጨች በኋላ ከብት አታግድም እረኝነት አትሰማራም በምንም ተአምር ሰው ሌላ ሰው ያሳግዳሉ እንደ ከባሰም ቢጠፉ ቢቸገሩ አባቴ ለራሱም ቢሆን ያግዳል እንጂ እኔን አያሳግደኝም ከታጨ በኋላ እስከምታጭ ድረስ ነው ማገድ የምችለው ከዛ በኋላ አልችልም አጋጣሚ እንኳን ቤተሰብ ቢልከኝ ጮኛዬ ካየኝ ወይንም ቤተሰቦች እሱ በቃ ዘመድ ወገን የተባሉ ሰዎች ካዩኝ በጣም ይቃወማሉ በጣም ይቆጣሉ ቤተሰብ ጋር መልእክት ልከው ይጠይቃሉ በስነ ስርዓት ለምን ጮኛችን ለምን ከብት ታግዳለች ለምን ተሰማራለች ብለው ይጠይቃሉ ይስተካከላል አጋጣሚ ከተፈጠረ ማለት ነው በተቻለ መጠን ግን ቤተሰብ እሱ ነገር አያደርግም አይልኩኝም እኔን እረኝነት ቦታ እንደዚህ ከብት እንዳግድ አይልኩኝም ሌላ ነገር ነው የምሰራው እንጨት እንደመስበር ውሃ እንደመቅዳት እሱንም ደግሞ የሰፈር ልጆች ይኖራሉ እኔም ጓደኞች ይኖረኛል ከነሱ ጋር ነው የሚሄደው
ረዲ አንድ ሴት ልጃገረድ ይሄንን ቀበቶ ለብሳ እንደዚህ ከሄደች ማንም ሰው ሊጠይቃት ሊመኛት አይችልም በቃ አይጠይቅም ጮኛ አላት ማለትን ከታወቀ እንደ ሁሉም ሀብት ነው እንጂ የምትታየው ያቺ ሴት እንደዚህ እናጥቃት እንጉዳት የሚል ባህል የለም እንጨት ብትሄድ ለምሳሌ እንጨት ስትሄድ ይሄን ለብሳ አትሄድም ውሃ ከሄደች ለብሳ መሄድ ትችላለች ገበያ ስትሄድ እንደዚህ ጓደኞቿ ጋር ደግሞ ሰርግ ምን ካለ የተለያዩ ዝግጅቶች ካሉ ለሱ ነው እንጂ ሁሉ ይማትለብስ መቼ ነው የሚፈታው ካገባች በኋላ ነው ተፈታ ከነጭራሹ የሚቀረው ካገባች በኋላ ነው ግን ልጃገረድ ያለች አሁን ለምሳሌ ሰርግ ስትሄድ ምክንያቱም ሌላ የሚፈልግ ሰው ይኖራልና እንዳትጠይቅ ተይዣለሁ ብላ ለማለት ለመግለጫ ይሄን ነው ለብሳ የምትሄደው ይሄ ደግሞ ሀር ነው ሀር ይባላል በኦሮሞኛ እንዲሁ ሀር ወይንም ደግሞ ድንጉሳ ይባላል ድንጉሳ ማለት እንዲሁ የኦሮሞ ብሔረሰብ ባህል አልባሳት ነው የማንነት መገለጫ ነው ይሄም እንደዚሁ እንዳልኩሽ አንድ ሴት ልጃገረድ ይሄንን ልብስ አትለብስም ከማታጫቷ በፊት አትለብስም ሁለቱም እጅሽ ላይ አለ የሆነ ነገር እኔ ከምገልጸው አንቺ ንገሪን ብዬ ነው ለተመልካቾቻችን ምንድነው የሚባለው እዚህ ጋር ያለው ጉሜ እንለዋለን እኛ በኦሮሞኛ ጉሜ ማለት የባህል አልባሳት ነው የኦሮሞ ባህል አልባሳት ነው ይሄ ጉሜ አይነት አለው እንደምታዩ ይለያያል አይደል እንዴ እንደሚለያይ ሁሉ ትርጉሙ ይለያያል ስለ ነገሩ ሁሉ ይለያያል ማለት ነው ይሄ ማለት ይቻው ለምሳሌ እጭና ትባላለች በኦሮሞኛ የጉሜዋ ስም ማለት ነው ያምባሯ ስም እቺ ደግሞ ግጥሞሽ ሾካንም ወይንም ደግሞ ጉሜ ዴራ እንለዋለን ጉሜ ዴራ ማለት ረጅሙ አምባር ማለት ነው በአማርኛ እንደዚህ ብለን እንጠራዋለን ይሄንንም ሆነ ይሄንን ጦኛ ከታጠች በኋላ ነው የምትለብሰው ሳትታጭ የመልበስ አትችልም የሆነ ቦታ ስንሄድ ለምሳሌ ገበያ እንዲሁም ሰርግ የተለያዩ ድግሶች የበሰብ ግብዣ ያ ነገር ካለ ማደር እናቴን ተከትዬ የሚሄደው ይሄን አልባሳት ለብሼ ነው የሆነ ግብዣ ካለ ምክንያቱም ብዙ ሰው ስለሚወጣ ያን እዛ ላይ ያውኛል እና የከሊስ ጮኛ ይባላል የከሊስ ጮኛ ይሄ ለብሳ መጣች ይሄን ስለሚባል ለብሼ መሄድ ግድ ይለኛል ለብሼ ባሄድ ደግሞ እሱ ለምን ብሎ ይጠይቃል ወይ ካናኩት እሱ ነገር የማይመቸኝ ከሆነ ቤተሰብ ወዶት እኔ እንደስ ካላለኝ ምናምን አቆጣለሁ እንደዚህ ጥየው ሄዳለሁ ምናምን ያ ጊዜ ንቃኛለች ለምንድን ነው ማትለብሱ ብሎ ይጠይቃል ጥያቄ ያቀርባል ባገር ሽማግሌ ቤተሰብን ይጠይቃል ቤተሰብን ይጠይቀኛል እኔ አይመቸኝም አይሆነኝም ማለት ያልተመቸኝ ነገር ካለ የዛን በዛን ታይም ያለበትን እንከን ወይንም ደግሞ ያልተመቸኝን ደካማ ጎንን ተናግሬ ወይ ማስተካከል ወይ መተው እንደዚህ በዚህ ገልጻለሁ አንዴ ነው ሁሉንም ይዞ የሚመጣው የሚችል ከሆነ ይመረጣል ለምሳሌ ግን ይሄ እዚህ ጋር ያለው አምባር እቺ ቀበቶና እቺ ነገር ግድ ስለሚሉ ግድ የጮኛ የዛን የቀለበት ቀን ይመጣል ከዛ ውጭ ያሉት በሂደት ከለለው ማለት ነው በየአመቱ በየወሩ ካለው በቃ የሰዓቱ ልብስም ስለሚገዛላት ልብስ ይቀይርላታል ሁሉ ነገር ይቀይርላታል እነዚህ ነገሮች ማርጀትም ስለሚችሉ ስለሚቀይሩላት በዛን ታይም አዲስ ነገር አብሮ ሊያመጣላት ይችላል ከቻለ ግን ወዳውኑ በቀለበቱ ቀን ሁሉንም ነገር አሟልቶ ያመጣል እኛ ራሳችን ማለት ነው አመራርም ላይ ያለ ነው እንዲህ አይነት እንትኖች በሚካሄዱበት ወቅት እየለበስን እያሳየን በመንሄድበት ሰዓት ለካ የኔም ባል ይሄ ነው ወይ ያለ ሁሉም እየተማረ አሁን የባህሉን ልብስ ሳይለብስ የሚመጣ ጉባኤ ላይ የሚመጣ የለም የተለያዩ ባህሎች ላይ የራሳቸው ልብስ በቃ የኔ ባህል ይሄ ነው የሚለውን ነገር እየለበሱ ነው እየመጡ ያሉት ይሄ ማለት ደግሞ ባህላችንን የበለጠ ለማቆየት ለመጪው ትውልድ ለማስተላለፍ ጥሩ አጋጣሚ ነው ማለት ነው አሁን እየወደደው ነው ሰው በፊት እንደዚህ ለብሶ የሆነ ወቅት ላይ ባህሉ እንትን እያለ የመጣበት ሁኔታ ነበረ ከዛ በኋላ አነሳ ነው አሁን ባህልና ቱሪዝምም እንደዚሁ የባህል ቡድን አቋቁሞ በነዛም ላይ የተለያዩ የጭፈራዎች የተለያዩ እንትን ባህሎቻችን ይሄን ይመስላሉ የሚለውን ነገር እያሳየን ስለሆነ አሁን ሁሉ ህብረተሰብ ባህሉን እየወደደው የበለጠ ለማቆየት ይዞ ለመጪው ትውልድ ለማስተላለፍ እያደረገ ያለው ነገር ደስ የሚል ነው ሚስኩ በጣም እናመሰግናለን ተመልካቾቻችን በዝግጅታችን ዘና ያላችሁ ኦሮሞ ብሔረሰብ ዞን ውስጥ ልጃገረድ ምን አይነት አለባበስ አላት የሚለውን በዝግጅታችን የቃኛችሁ ይመስለናል ስለነበረን ቆይታ በጣም እናመሰግናለን